ጠዋት በሌሊቱ ተነስቶ የፈጅር ሰላትን መስጂድ ሄዶ የመስገድ ቻሌንጅ ከጀመርኩኝ 2 ሳምንት አልፎኛል እና በእነዚህ 2 ሳምንታት ውስጥ የተማርኩት ነገር ምንድነው? ብዙ ጊዜ እናንተ የምትሸነፉት መሞከር ያቆማችሁ ቀን ነው። ነገሮች እናንተ ኤክስፔክት ባደረጋችሁት መልኩ አይሄዱም። አሁን እዚህ ቲክቶክ ላይ መጥቼ ቻሌንጅ ጀመርኩኝ ምናምን ስል ማውራቱ ቀላል ነው፣ መተግበሩ ግን በጣም ከባድ ነው። ቻሌንጅ ጀመርኩኝ ምናምን ስላልኩ 30 ቀኑን በተከታታይ እሄዳለሁ ብዬ ነበር ያሰብኩኝ። ግን አንዳንድ ቀናቶች በጣም በቃ የሚከብዳችሁ ቀናቶች ይኖራሉ፣ የሚያስቸግሯችሁ ቀናቶች ይኖሩ ይችላሉ። ጠዋት ስትነቁ ኦሬዲ አልፎ የምትነቁበት ሰዓት ይኖራል ምናምንና ነገሮች እናንተ ባሰባችሁት መልኩ ስላልሄዱ ተሸነፋችሁ ማለት አይደለም። የምትሸነፉት ያቆማችሁ ቀን ነው። መሞከር ያቆማችሁ ቀን that's when you lose. If you're still trying, you still have a chance of winning. አሁን ባይሳካም ነገ ካልተሳካም ከነገ ወዲያ። አሁን ዛሬ በጠዋቱ በቃ መስራት ያለብኝ ስራዎች ሰራርቼ ማታ ስኬጁሊንግ ፍሪ ያደረኩት በጊዜ እንድተኛ ብዬ ማለት ነው። ከዛ ልክ ከመሸ በኋላ ግን ልተኛ ስል በዚህ ብገላበጥ ሙቀት፣ በዚህ ብገላበጥ ወፍ፣ በቃ ምንም እንቅልፍ አልወሰደኝ አለ። ሞከርኩም ቢያለኝ ከዛ እንቅልፍን ብዙ መለማመጥ አልወድም። በቃ እንቅልፍ አልወሰደኝ ካለ at least I have to be doing something ብዬ ተነስቼ ወደ ስራ ገባሁኝ ማለት ነው። አሁን ስንተኛ 3ኛ ቪዲዮ ነው እናንተ ምሰራላችሁ። እንደምታዩት ከሌሊቱ 8 ሰዓት ነው። እንቅልፍ አልወሰደኝ ብሏል። ከዛ በቃ ቪዲዮዎች ለስራ አስተማሪ ቪዲዮዎችንም ለስራ ብዬ ስለ ኢሌክሽን ምናምን ቪዲዮ ሰርቻለሁ። ነገ ይፖስታል፣ ኤዲት አድርጌ ጨርሻለሁ። ነገ ጠዋት ላይ ፖስተዋለሁ እና ምን ልላችሁ ብዬ ነው በቃ የሆነ ነገሮች እንደፈለጋችኋቸው ላይ ሄዱ ይችላሉ፣ ግን መቼም ቢሆን አታቁሙ። መሞከራችሁን ስታቆሙ ነው የምትሞቱት። እየሞከራችሁ እስከሆነ ድረስ you still have a chance of winning። ይህንን ለማስታወስ ያክል ነው። እወዳችኋለሁ። ቴክ ኬር